بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه كنبياتنا صلى الله عليه وسلم ከተላለፉልን ዝክሮች ወደ ውዳሴዎች በመንተኛበት ጊዜና በመነቃበት ጊዜ ከንቅልፋችን በመነቃበት ጊዜ የምንላቸው ዝክሮች ናቸው። ስንተኛ የምንላቸው ውዳሴዎች አሉ፣ ዝክሮች አሉ፣ ዱዓዎች አሉ። ከንቅልፋችን ስንነሳ ደግሞ የምንላቸው እንደዚያው ውዳሴዎች አሉ። ከነዚህ መካከል عن حذيفة بن اليمان رضي الله عنه قال كان رسول الله صلى الله عليه وسلم إذا أراد أن ينام قال باسمك اللهم أموت وأحيا باسمك اللهم أموت وأحيا وإذا استيقظ من منامه قال الحمد لله الذي أحيانا بعدما أماتنا وإليه النشور رواه البخاري እንግዲህ ልብ በሉ ነብያችን ሰለላሁ ዐለይሂ ወሰለም በሁሉ እንቅስቃሴዎቻችን ውስጥ የምንላቸውን ዝክሮች የምንላቸውን ውዳሴዎች አስተምረውናል። ስንተኛ፣ ስንነቃ፣ ስንበላ፣ ስንጠጣ፣ ስንሄድ፣ ቤታችን ስንገባ፣ ከቤታችን ስንወጣ ኢቭን ሌላ ነገር ሳይቀር ወደ ሽንት ቤት ስንገባ ከሸይጣኖች ለመጠበቅ የምንላቸው ዝክሮች አሉ። ስንወጣም የምንላቸው ዝክሮች አሉ። ለዚህም ነው ይህ ዝክር ነብያችን ሰለላሁ ዐለይሂ ወሰለም ሲተኙ በአላህ እንዲጠበቁ በአላህ እንድንጠበቅ አላህ Subhanahu Wa Ta'ala እንዲጠብቀን የአላህን Subhanahu Wa Ta'ala ውዳሴ ላይም እንድንተኛ የአላህን ዝክር አድርገን እንድንተኛ እንቅልፋችን ራሱ ኢባዳ እንዲሆንልን ይሆናል ማለት ነው። ውዱእ አድርገን ምንተኛበት ቦታ ላይ ከደረስን ከወጣን በኋላ በቀኝ ጎናችን እንተኛለን። እጃችንን የቀኝ እጃችንን በቀኝ በራሳችን ስር አድርገን እንተኛለን። በቀኙ ጎናችን ማለት ነው። ያን ጊዜም ይህን ዝክር እንለዋለን። بسمك اللهم أموت وأحيا يا الله بأنت سم أموت هالله أكسك ማለት ነው። الله سبحانه وتعالى ይህ እንቅልፍ ዑለማዎች እንደሚሉት የትንሹ ሞት ነው ይላሉ። ምክንያቱም ስተኛ የምታውቀው ነገር የለም፣ አላህ ይጠብቅሃል ይህንን ካደረክ። ስለዚህ ይህን ዝክር ብለን እንተኛለን። ይህና ሌሎችም ዝክሮች አሉ የምንላቸው። ከዚህ ውስጥ አያተል ኩርሲ በእንቅልፍ ስንተኛ ነብያችን ሰለላሁ ዐለይሂ ወሰለም ባስተላለፉልን መሰረት ባረጋገጡልን መሰረት በአቡ ሁረይራ ሐዲስ ውስጥ አያቱል ኩርሲን ቀርቶ የተኛ ሰው አያቱል ኩርሲ ማለት አላሁ ላ ኢላሃ ኢላሁ አልሐዩል ቀዩም ኢላ አኺሪ አላህ Subhanahu Wa Ta'ala ጠባቂ ያደርግለታል ከመጥፎ ነገሮች ከሸይጣኖች አላህ Subhanahu Wa Ta'ala ጠባቂ ያደርግለታል እስኪ ነጋ ድረስ ሸይጣንም አይቀርበውም ይለናል። እዚህ ጋር አቡ ሁረይራ ረዲየላሁ ዐንሁ ነብያችን ሰለላሁ ዐለይሂ ወሰለም የዘካ እንዲጠብቅ ሰተውት ዘካ ሲጠብቅ አንድ ቀን ለሊቱን አንዱ መጥቶ ያፍሳል። ከዚህ ከዘካው ያዙትና አቡ ሁረይራ ነብያችን ሰለላሁ ዐለይሂ ወሰለም ጋር አደርሳለሁ አሉት። አቡ ማረኝ ችግረኛ ነኝ የልጆች አባት ነኝ ማረኝ አለ። አቡ ሁረይራም አዘኖለት ማረው ተወው ለቀቀው ሄደ። እና ሰላት ፈጅር አቡ ሁረይራ እንግዲህ እንደሚታወቀው ከነብያችን ሰለላሁ ዐለይሂ ወሰለም ኋላ ከሚሰግዱት አንዱ ናቸው። እና ይህንን በሚያደርግ ከሰላት በኋላ ነብያችን ሰለላሁ ዐለይሂ ወሰለም እስረኛ እንዴት ሆነ አሉት። ትላንትና ማታ ያስከው ያ ረሱላህ ችግርና ልጆችን አወራልኝ ማርኩት ተኩት አሳዘነኝ አሉ። ከዚያ በኋላ እንደዚሁ ምን አሉት ነብያችን ሰለላሁ ዐለይሂ ወሰለም ዋሽቷል ይመለሳል አሉት። ለሶስት ቀናት እንደዚሁ ተመላለሰ። የነብያችንም ሰለላሁ ዐለይሂ ወሰለም እንደዛው ይሉት ነበር። እና በሶስተኛው ሌሊት ተመልሶ መጣ። ያዙት አቡ ሁረይራ ተወኝ ማረኝ አንድ ነገር አስተምርሃለሁ አለ። ምንድነው የምታስተምረኝ አሉት። ስትተኛ አያቱል ኩርሲን ቅራ አላህ Subhanahu Wa Ta'ala ጠባቂ ያደርግልሃል ሸይጣንም አይቀርብህም አለው። አቡ ሁረይራ ዕልም አገኙ። ይህን ሰውም ማሩት ሄደ። ነብያችን ሰለላሁ ዐለይሂ ወሰለም ፈጅር ሰላት ላይ ጠየቁት እንደ በፊቱ
እንደዚያው መለሰላቸው እንደዚህ ስላለኝ እንደዚህ ያደረኩና ለቀቁታል አቡ ሁረይራ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉት صدقك وهو كذوب አሉት እውነቱን ያለው ግን እሱ ውሸታም ነው የተናገረው እውነት ነው ግን እሱ ውሸታም ነው አሉት አቡ ሁረይራ ሶስት ቀን ካንተ ጋር ሲመላለስ የነበረው ሰው ምን እንደሆነ ታውቃለህ አሉት ሶስት ቀን ሲመላለስ የነበረው ማን እንደሆነ ታውቃለህ አሉት ምን አለ አላውቅም ነብያችን ወذلك ሸይጣን ነው አሉት ታዲያ ነብያችን ሰለላሁ ዐለይሂ ወሰለም ይህን ስራ አረጋግጠውለታል እንግዲህ አቡ ሁረይራም ይሰሩበታል እኛም እንሰራበታለን ነብያችንም ሰለላሁ ዐለይሂ ወሰለም ይህንን አያተል ኩርሲ እንለዋለን አላህ Subhanahu Wa Ta'ala ከመጥፎ ነገሮች ይጠብቀናል እስኪ ነጋ ድረስ ሸይጣንም አይቀርበንም በርትተን እንበለው ወሰላሙ አለይኩም ወራህመቱላሂ ወበረካቱ